ሰላም እንዴት ናችሁ? ሃርመኒ ፔይንቲንግ ኬሚካሎች ነን። ዛሬ ደግሞ ከተማችን ላይ ያነጋገረ ትላልቅ ካሬዎችን እየሸፈነ ያለውን ሃርመኒ ፓውደር ኳርትዝን ይዘንላችሁ የመጣ ነው። ፓውደር ኳርትዝ እንግዲህ ከባሊ ኳርትዝ የተሻለ ሆኖ ትላልቅ ካሬዎችን እየሸፈነ በጥንካሬውም የማይታማ ሆኖ አግኝተነዋል። ዛሬ ይሄንን አብረን የምንሰራ ይሆናል። እሱን ለመስራት ስንጀምር እንግዲህ መጀመሪያ ላይ ግድግዳችን በደንብ ይለሰናል። ምክንያቱም ፓውደር ኳርትዛችን ሁለት አይነት ቢኖረው ፋይን እና የጠጠሩ ቢኖረንም የጠጠሩ ፓውደር ኳርትዝ ግን ግድግዳው በደንብ እንዲለሰን ጥሩ ሆኖ እንዲሸፍነው መሆን ይኖርበታል። አለበለዛ ውበቱን ማየት ስለማንችል ማለት ነው። እንደምትመለከቱት እንግዲህ በጥሩ ሁኔታ ተለስኖ ያለቀ ግድግዳ አለን። ቀጣይ ፓውደር ኳርትዝን አብረን የምንሰራው ይሆናል። አብራችሁን ቆዩ። ይሄ በቀላሉ ከውሃ ውስጥ ፓውደሩን በመጨመር በደንብ በማዋሃድ የምንጠቀመው የሃርመኒ ፓውደር ኳርትዝ እንደዚህ በመፋስ የተደረገ እንግዲህ ግድግዳው ላይ ይቀባል ማለት ነው። ለአጠቃቀም ከመመቸቱም በላይ ደግሞ ብዙዎች ተጠቅመውበት ለጥንካሬውም ወጪ ቆጣቢ በመሆኑ መስክረውለታል። እናንተም ከናሰራሩ በዚህ ቪዲዮ በመመልከት ትክክለኛ እቃዎችንም ደግሞ ከኛ ጋር በመውሰድ አትራፊ መሆን ትችላላችሁ።
ይሄ በቀላሉ ከውሃ ውስጥ ፓውደሩን በመጨመር በደንብ በማዋሃድ የምንጠቀመው የሃርመኒ ፓውደር ኳርትዝ እንደዚህ በመፋስ የተደረገ እንግዲህ ግድግዳው ላይ ይቀባል ማለት ነው። ለአጠቃቀም ከመመቸቱም በላይ ደግሞ ብዙዎች ተጠቅመውበት ለጥንካሬውም ከባሊው በተሻለ ካሬ ይሸፍናል አይሸፍንም የሚለውን ለማወቅ እንግዲህ አንዱን ከረጢት ወይንም 25 ኪሎ ግራም ፓውደር ኳርትዝን ተጠቅመን ስንጨርስ ለክተነው አብረን የምናየው ይሆናል። ከኋላ እንደምትመለከቱት እንግዲህ ፓውደር ኳርትዛችንን ሰርተን ጨርሰናል። ቅድም መግቢያው ላይ እንደነገርኳችሁ ከ10 እስከ 15 ካሬ ይሸፍናል ብያችሁ ነበር። አሁን እንግዲህ ምን ያክል ካሬ እንደሸፈነልን አብረን በሜትር ለክተን እንየው። እንደምትመለከቱት ወደ ጎን 4 ሜትር ከ70 ሴንቲሜትር ድረስ ቀብቶልናል። ርዝመቱን ደግሞ እንለካው። እንደምትመለከቱት ቁመቱን ደግሞ 2 ሜትር ከ60 ሴንቲሜትር ድረስ ከቨር አድርጎልናል። ይሄ ማለት እንግዲህ ርዝመቱ 4 ሜትር ከ70 ሴንቲሜትር ቁመቱ ደግሞ 2 ሜትር ከ60 ሴንቲሜትር ሲሆን በአጠቃላይ 12.22 ካሬን በፓውደር ኳርትዝ በአንድ ፓውደር ኳርትዝ ከቨር ማድረግ ችለናል ማለት ነው። አሁን በመቀጠል ደግሞ ዌዘር ጋርድ እና ዋተር ፕሩፍ የሆነውን ፖሊሞራችንን ቀብተን መጨረሻ ላይ ሪዛልቱ ምን እንደሚሆን አብረን እናያለን። ተከታተሉ። በነገራችን ላይ ምንም ያህል በቆንጆ ሁኔታ ፓውደር ኳርትዛችን ቢሰራም በመጨረሻ የአየር ጸባዩን እንዲቋቋም የሚያደርገውንና አልጌና ቆሻሻ በቀላሉ እንዳያጠቃው የሚከላከለውን ፖሊመራችንን መጠቀም ግን የግድ ይለናል። ትክክለኛውን የሃርመኒ ፖሊመር ደግሞ የፓውደር ኳርትዝ ስራችን አመታትን እንዲያስቆጥር የሚያደርግልን ምርት ነው። እየደወሉ ወይም ደግሞ ሱቆቻችን እየመጡ ማዘዝ ይችላሉ።
እንደምትመለከቱት ፓውደር ኳርትዛችን ፖሊመር ተቀብቶ እንደዚህ በአማረ መልኩ አልቋል። መቼም ሁላችሁም ትልቅ ካሬን በትንሽ ኳርትዝ ያውም ደግሞ በተሻለ ጥንካሬ መጨረስ የማይፈልግ ማንም የለም። ገንዘባችሁ ተቆጥቦ በትልቅ ኳሊቲ መጨረስ ከፈለጋችሁ እንግዲህ የሃርመኒ ፓውደር ኳርትዝ ማግኘት ትችላላችሁ። ስልካችንን ከታች እናስቀምጣለን። ሌሎች ተከታታይ ስቴፕ ባይ ስቴፕ የተሰሩ የስቶን ፔይንት የኮንቴክስትራም ሆነ የሚዲየም ቴክስቸር ቪዲዮዎች ስላሉን ተከታተሉ እንላለን። መልካም ጊዜ